ፕሮፌት እዩ ጩፋ እንደዚህ አርጎ በእግሩ አጋንንት የሚያስወጣው ምንድነው አለኝ። ምንም ማስወጣት ነው ሌላ ምን አዲስ ነገር አጋንንት ሲጀመር ምን ክብር አለው? እኛ ሰዎቹን እንወዳቸዋለን፣ አላያቸው ላይ ያለውን አጋንንት ግን አንፈልገውም፣ አንወደውም። መንፈስ አንድ ነው፣ አሰራር ልዩ ልዩ ነው ብሏል። ምናመልከው መንፈስ አንዱ መንፈስ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም ለዘላለም የተባረከ። በዚህ ዘመን ጌታ ኢየሱስ ቢያገለግል ኖሮ በጣም የሚገርምና በጣም የሚደንቅ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ እንደዚህ ይላል መጽሐፍ ሲናገር፣ ምራቁንም ወደ ምድር እንትፍ ብሎ ምን አደረገው? ጭቃ ሆነ። ከዛስ አንስቶም የአይነ ስውሩን አይን ላይ ምን አደረገው ይላል? ቀባው ይላል። ይሄ ማን ያገለግለው አገልግሎት ነው? የኔና እናንተ አባትና አምላክ ኢየሱስ በምድር ያገለግለው አገልግሎት። አያችሁ፣ ጌታ ኢየሱስ ክርስቶስ ሌላ ቦታ አላዛርን የሞተውን አላዛርን በዮሐንስ ወንጌል ምዕራፍ 11 ላይ አላዛር አለና የሞተ 4 ቀን የቆየውን ሬሳ ናውጣ አለው። ና በምትባል በአንዲት ቆልማማ ፊደል ጎትቶ ነው የ4 ቀን ሬሳ ያወጣው። ታዲያ እዚህ አይነ ስውር ሰው ላይ ምራቅ እንትፍ ማለት በዚህ ዘመን ቢሆን ኢየሱስ አልኩኝ እኔ በዚህ ዘመን ቢሆን ኢየሱስ ማህበራዊ ድረገጹና ፌስቡክ ጠቅላላ በተለያየ ተቃውሞ እንዴት በጉባኤ ፊት ምራቁን ይተፋል? ምንድነው? አሁንስ አገልግሎቱን የልጅ አገልግሎት አደረጉት። አላየህም እንዴ? ጉባኤ ፊት ምራቅ ተፍቶ ጭቃ ያነሳ አይን ይቀባል። እንዳትሄዱ ይባል ነበር። አያ